ነው ሳይ እኔ ሳየው ሰላም ማለት የምፈልገውን ሰውዬ አንቺ መግደል ነው የፈለግሽው። ከየት መጣ እንዴትና እነሱ ሰዎች በጣም በጣም ያስፈርጋል። ቢካዝ ነገ የሆነ ተአምርም ቢመጣ what are they capable of ነው የሚያስብለው። ለምን እንደዚህ ስለሚሆንና ለምን ስለምወድ ለምን ይሄን እጅ እዚህ ጋር ከዚህ ጀምሬ እየገነጠልኩ ይሄ እንደዚህ ሲሆን ነው። ከዛ ደግሞ አንድ ሰው አልበቃኝም ሁለተኛ ኪሌን ሳደርግ እንደ ለምን ገርገጥ ያለ እሺ የሆነ ጥያቄ ልጠይቅሽ። እሺ በጣም የሚያስፈራሽ አይነት የሰው አስተሳሰብ ወይም ደግሞ አእምሮ ምን አይነት ነው? በጣም የሚያስፈራኝ አይነት አእምሮ መሰለሽ you know those kind of people like በጣም ኢንተሊጀንት ናቸው። like ለምሳሌ የሆነ ሰው የሆነ ነገር ሲያደርግ ምናምን አይተሽ the implication psychological implication ሰው ለምን እንደዚህ ያደረገ ይመስላል ምናምን ብትያቸው ያውቁታል። they will tell you እንደዚህ ስለሆነ እኮ ነው በደንብ ይረዱታል የሰውን አስተሳሰብ ምናምን። ነገር ግን የራሳቸው ነገር ላይ ሲመጣ they are not okay they are not willing to change። እነሱ የሚያደርጉትንም ነገር ልክ የሰውን እንደሚረዱት when you talk እንደዚህ ከሆነ yes I know ምናምን። አሁን ይሄ ሲሊ ነገሮች አይደለም ምልሽ ቅድም ያላቸው ምናምን አይነት ነገር ሳይሆን በቃ በጣም አብሰርድ የሆኑ ነገሮች ለምን እንደዚህ የምታደርገው ምናምን ነገር yes ለዚህ ነው። ለምሳሌ ምን ያደርጋሉ? ለምሳሌ ዶክተርስ የአእምሮ ሐኪሞች ምናምን ወይም ደግሞ በቃ በሙያው ላይ ስፔሻሊ ሞር ሴንስ የሚሰጠው እንደዚህ ዶክተሮች ወይም የአእምሮ ሐኪም ሲሆኑ ነውና ፊክሽን ላይ ምናምንም አንብበን እናውቃለን። አስተውለሽ ከሆነ አላውቅም፣ ግን the best kind of crime የሚሰሩትም the best kind of manipulation ምናምን መጠቀም የሚችሉትም እነሱ ሰዎች ናቸው። ስለሚያውቁት ነው obviously መንገዶቹን ቀላሉን መንገዶች ስለሚያውቁት ነው። ግን ደግሞ ሃርሚንግ እንደሆነ ያውቁታል። እና በቃ በጣም ኤብል የሆኑ በዛ ዙሪያ ሪሶርሱም እውቀቱም ያላቸው ነገር ግን ኢምፓቲው እና ለሰው ሃርሚንግ መሆኑን አውቆ የሚያዝኑበት ነገር የሌላቸው ይችላሉ። ሃርም ማድረግ ይፈልጋሉ። ነገር ግን ችግር የለውም ሃርም እንደሚያደርግ ያውቁታል ምናምን። ግን ያንን ነገር I think I know your example personal መጣልኝ እርሱ I mean someday we will talk about it እናገራለን። ብቻ በቃ ሁሉንም ነገር እያወቀ ሁሉንም ነገር አንደርስታንድ እያደረገ ነገር ግን ያንን ነገር ማድረጉን የሚቀጥል ሰው በጣም ያስፈራኛል። ቢካዝ ምንም ሆፕ የለውም። ገብቶቻል። ነገ የመቀየር የሆነ ሰው ለምሳሌ የሆነ መጥፎ ነገር ሲያደርግ ለምን እንደዚህ ያደረገው እንዲኮ አይደረግም ብላችሁ እንትን ልታደርጉ ትችላላችሁ። ወይም ደግሞ ኢንቴንሽኑ እናንተን ሃርም ለማድረግ ምናምን ላይሆን ይችላል። ነገር ግን እያወቁ እንደዛ መሆኑንም እያወቁ ስፔሻሊ ደግሞ how much ያንን ሰውዬ ወይም እናንተ እንደሚጎዳ አንደርስታንድ እያደረጉ ግን they choose to keep on doing it እና እነሱ ሰዎች በጣም በጣም ያስፈርጋል። ቢካዝ ነገ የሆነ ተአምርም ቢመጣ what are they capable of ነው የሚያስብለኝ። ኔክስት ምንድነው የሚፈጠረው? የሆነ በጣም ብዙ ፓወር እጃቸው ላይ ቢገባ they would be willing to do anything እና እንደዚህ አይነት አእምሮ ያስፈራኝ። it's scary yeah argue ማድረግ የማይቻልም ከነሱ ጋር right የሆነ ስለማታውቀው ይሄ እኮ ነገር እንዲህ ያደረገ ነው ያ ነው እና ምን ይሁን አንቺ ከፈለግሽ ሂጂና እርጃቸው no I know እርጃቸው ታዲያ why is that my problem? yes ከዛ ደግሞ like they take it እንትን ነው አንድ የፋላሲ እንትን ነበር። ምን ነበር ስሙ በእናትሽ? like አሁን ለምሳሌ ለምን እንደዚህ ልታደርጊ ወይ እንደዚህ ልታደርገው ብለሽ ሰውዬው ስጠይቅ ምን አንቺ ጥሩ ሰው መሆንሽ ነው yeah አንቺ ምስኪን አንቺ ለሰው አሳቢ exactly ማና thank you ሲጀመር እሱ ፖይንት ራሱ ማለት ነው like በዚህ like to the extreme ምናምን ባሄድ ራሱ ኖርማሊ ጓደኞቼን የሆነ አይነት ምክር ስሰጣቸው አንቺ ለምን እንደሱ አታርጊ ምናምን ሲል በጣም ነው የምናደደው። yeah why
ያንን ነገር የምንመክራቸው ወይም ደግሞ እኔ ፐርሰናሊ ያንን ነገር እንደዚህ አድርጉ የምላቸው እኔ በዛ ቦታ ብሆን ባረገው ብዬ የምመኘውን ነገር ነው። ግን ሪዚንግ ማለት ነው yes the best thing ነው። ፕሮካስቲኔት አድርጌ ሊሆን ይችላል፣ ሰልፍ ሊሆን ይችላል፣ ወይ አላውቅም በሆነ ምክንያት ያንን ነገር እኔ አላረኩት ሊሆን ይችላል እዛ ሲቹዌሽን ላይ ሆኜ። ግን what's best for you እንዲታረጊ እኮ ይሻላል። አሜን አንቺ ለምን አታረጊ? አዎ ተገልበጭ በቃ like literally because anyway. There are situations where I could say ለምን አንቺ አታረጊው because you actually need to do it አንቺ ያረግሹ ካልሆነ ግን እሷ ያለችው I think in a sense of እኔ ማረግ ለምንድን ነው ግዴታ የሆነብኝ አይነት attitude ከሆነ የሚሰጡሽ ነው የሚያናደው ማለት ደግሞ like ከእንትን ነው በቃ defense ነው defense ነው thank you yeah it's a defense ለምን ራስሽ አታረጊው ማለት ነው calm down now leave it yeah ciao it's scary yeah okay so አለኝ ጥያቄዎች ግን like ለምንድን ነው እስካሁን ድረስ ራሳችን ያላስተዋወቅ ነው ብለን ነው ይችላል ኤፒሶድ ለመስራት የተነሳ ነው we're sorry we already did 2 episodes እኛ ማንን የሚለው ነገር ሳታውቁ ያሳዝናል ግን there's always time to get to know each other እና ዛሬ እርስ በርሳችን ጥያቄ እንጠያየቃለን and more you get to know us እኛም እንታወቃለን በዛው ማላውቀው ነገር ካለ yeah that's the thought ማነሽ ታዲያ ማነሽ I mean this is a deep question surface level no I mean ባላለው እሺ ለፍጹም ባላለው yes no I mean ፍጹም እሺ እንቀጥል ጥያቄዎችን yeah እንጠይቅሽ yes ካልሽ ከበክሽ ብዙ ጥያቄ አለኝ ግን which one should I ask first okay እሺ ሲሚላር አሁን ከጠየቅሽኝ ነገር ጋር የሚገናኝ ነገር ነው ግን ከሰው ልጅ አይምሮ የሚያስፈራሽ ሳይሆን በጣም ፋሲኔት የሚያደርግሽ ዋው ላይክ ሂውማንስ የሚያስብልሽ የአይምሮ አይነት ወይም I don't know kind of a human mind fascinate የሚያደርገኝ about the mind it's a lot of things pinpoint ለማድረግ generalize ለማድረግ ልሞክር the working of the mind like everything structurally we have the same አንድ አይነት የሆነ structure ያለው brain ከዛ የሚያመጣው ኢንፑት እና አውትፑታችን the same like ኢንፑት የምናስገባው ነገር the same ማየው ወንበር ነው የምታየው ወንበር ነው ምናምን ግን inner working ይለያያል የሁላችንም at the same time it's the same ማለት ሲናፕስ ነው my neuron ነው ያንቺ axon ነው ግን የሚወጣው output yes በቃ perception and the thought process እንዴት ደረሽ በቃ ብዙ ጊዜ እኔ ከሰው ጋር ማስጠይቀው ነገር ብዙ ሰው አይገባውም ማለት አንቺ ኦብዛት ያ ማለት አንቺ ነሽ ደግሞ ውስጥ የምትረጅኝ ሰው አንቺም ፋሲኔት ስለሚያደርግሽ ይመስለኛል ግን it's not about the thing like ልክ ስጠይቅ ሰው የደረስክበት ኮንክሉዥን ብቻ አይደለም እኔ ፋሲኔት ያደረገኝ ከየት ነው የመጣው ነው like where did it start and how did it get there ገብተሻል like the same thought ራሱ ተባብለን ይሄ ነገር ኮካ ነው ብልሽ yes ኮካ ነው ትኛለሽ ግን የደረስሽበት መንገድና እኔ የደረስኩበት ይለያያልና በጣም fascinating to me is that how it's different at the same time the same ማለት በቃ it's the most amazing creation from this world the mind it's so vast it's so different እና በቃ ይገርመኛል ከዛ ልክ ወደዚህ ስናመጣው ደግሞ አሁን ያለንበት ኮንቨርሴሽን ላይ ስናመጣው the motives እሱ ጋር ነው የሚመጡት ኢንቴንሽኖቹ አሁን የሆነ ሰው እኔ ሳየው ሰላም ማለት የምፈልገውን ሰውዬ አንቺ መግደል ነው የፈለግሽው ከየት መጣ ከብትሻል ከዛ እሱ ሞቲቭ የመጣበት ፓተርን ብናየው ደግሞ በጣም different from killers to killers ራሱ true የሆነ ሰው ሪቨንጅ ፈልጎ ሊሆን ይችላል ሪቨንጅ አስቦ የሆነ ነገር አድርጌሽ የሆነ ጊዜ እሱን ለመመለስ ሊሆን ይችላል የሆነ ጊዜ ደግሞ አንቺ ኢኒሺየት የምታረጊ ሰው ልትሆኚ ትችያለሽ ምናምን it's so like ብዙ አይነት ነው I love the mind and አያልቅም it's በጣም deep I love that about it ማያልቅ ነገር and also there's a pattern I love patterns how ስልሽ
we're saying the mind is very fascinating, it's vast, it's different, all of us think the same at the same time, different ምናምን so እንዴት ነው the human mind study ማድረግ የሚቻለው ካልሽ there is a pattern ስናጠና we know how to study the mind. So I love that about it also. ብዙ ጊዜ እንደዛ ነበር የሚባለው like ሳይክ ሲባል የመጀመሪያ የምንሰማው ነገር the human mind is በጣም ሰፊ በጣም መጠናት የማይችል ሁሉም ሰው የተለያየ ነገር ምናምን እና የሆነ ሰዓት ያስጨንቀኛል like ታዲያ እንዴት ነው እንትን ነው ግን there are ways because እንዳለችው ፓተርን ስላለ ከዛ ደግሞ የማጥኛዎቹ ደግሞ ፓተርን አለ yeah that's so fascinating it's በጣም fascinating ሆነታ true that's what I love about it. ስለዚህ everything ወደሚለው ነገር ተቃርመሻል ራሱ ማይንድ እንደ ደግሞ ያው the dynamics of it perceive የምናደርጋቸው ነገሮች like the same thing እያየን yes yeah እና ደግሞ how the mind develops ገብቶሻል like ልጅ ሆኜ እኔ ያሳለፍኩት ኤክስፒሪየንስ እና your experience እንዴት አፌክት እንደሚያደርገው like the same thing different የሆነው because of that the same hardware እያለን same hardwareም ላይሆን ይችላል to be honest አይደለ like memory በጣም እሱ true affect ስለሚያደርገው ግን the same kind of twins ላይ የሚሰሩ ሪሰርቾች ምናምን ስትራክቸሩ the same ሆኖ የተለያየ ኤክስፒሪየንስ ይኖራቸው የሚመጣው ምናምን so we're getting into the nature versus nature ዲቤት ማለት ነው እሱ ማልቅ እንትን ነው yes true so ይሄ ቲዮሪ ምንድነው የሰው ልጅን ምን አይነት ፐርሰናሊቲ እንደሚኖረው ወደፊት የሚሆነውን አይነት ሰው ወይም ወደፊትም ሳይሆን በቃ አሁን ላይ ያላችሁ ፐርሰናሊቲ ማንነት ከየት መጣና የተገነባው በባክግራውንዳችሁ ባደጋችሁበት አስተዳደግ ነው ወይስ ደግሞ ስትወለዱ እንዲህ ነው የተፈጠራችሁት like your nature በተፈጥሮ እንደዚህ ነው እሱ የሚባል አይነት ሰው ነው ወይስ ደግሞ ይሄ ካስተዳደግ እኮ ነው እሱ ምን ያርግ ይባላልና ይሄ like የዓለም ህዝብ ለሁለት ተከፍሎ for years ለዘመናት ሲከራከሩ የነበረ ዲቤት ነው ይሄ ነው ተብሎ የሚቋጭም አይደለም ወደፊትም የሚቀጥል ነውና I think now most people would argue both ነው definitely እሱ ነው ማለት ምንችለው because ቅድም ያልሽው ስተዲ የትዊንሶቹ ስተዲ ሁለቱንም ነው ሰፖርት የሚያደርጉት አንድ ቤት ውስጥ ያደጉ ትዊንሶች completely different ሆነው ሊያድጉ ይችላሉ ግን ደግሞ በዛው ልክ different places ተለያይተው በልጅነታቸው ተለያይተው ያደጉ ትዊንሶች አንዱ ሌላ ሀገር አድገው ተመሳሳይ ካራክተር ኖሯቸው ያድጋሉ like ሳይገናኙ ከሆነ ተመሳሳይ ካራክተር ያላቸው ኔቸር የሆነ አይነት ኮንትሪቢዩሽን አለው ማለት ነው አብረው ሆኖ ደግሞ በጣም ከተለያዩ ነርቸሩ አፌክት ነርቸሩ አፌክት ያደርጋቸዋል ብቻ it's fascinating overall እሺ how would I not be fascinated let's take a little break all right we're back from our break ምን ላይ ነበር ሌላ ጠይቀኝ አስበሻል መስለኛል እሺ so my second question is kind of related to ቅድም የጠየኩሽ ጥያቄ እሺ ግን አሁን ደግሞ like ሰዎች ኖርማላይዝ ያደረጉት ግን ሳይኮሎጂካሊ ዲስተርቢንግ የሆነ በቃ እንዲህ ብለሽ የምትደነግጭበት አንቺ ስታዩ ሳይኮሎጂካሊ ልክ አይደለም ብለሽ የምታስቢው ነገር ግን ሰዎች ኖርማል ነው ብለው የሚኖሩበት ነገር or you saw once ኖርማላይዝ ያደረጉት ብዙ ነገር አለ ግን አሁን like አሁን ይወጣልኝ ሀሳብ ልንገርሽ like ሶሻል ሚዲያ ላይ ኤቭሪቲንግ ማውጣት እንዴት በጣም ኖርማላይዝ እንደተደረገ ስለሽ እኛ ሀገር እንደውም ይሻላል መሰለኝ ግን እኛ ሀገር ያው ነው like everything I get it's like ምንድን ነበረ ዘፈን የሚለው በቦሌም የሚለው ኮንሰፕት ስላለ everything is content everything is content ብቻ ቫይራል ሉጣ እንጂ ችግር የለውም የሚባለው አሁን ይሄ አምናት ላይ saying ይሄ ልብስ ተገላልጦ እንትን ምናምን እሱ በቃ it's obvious በቃ እሱን ፓርት አይደለም ብለው ግን everything like በጣም ፐርሰናል stuff ለምሳሌ ሰው ትናንትናም እንዳይገልገርሽ I mean ፐርሰናል እንዳይሆን like ሰዎችን አታክ የማድረግ እንዳይመስል ግን ሊትራሊ ትናንትና ልጅሽ ሞቶ ዛሬ ልጄ I don't know of course grief works in different ways ለተለያየ ሰው grief በጣም በተለያየ መንገድ ነው የሚሰራው ግን የገዛ ልጄ ትናንትና ሞቶ ከዛ ቲክቶክ ላይ ወጥቼ
የልጄን ፎቶ ፖስት ሳረግ አዝኜ ኦብቪየስሊ አዝናለሁኝ፣ ግን ለልጄ what's the point? ኢንሴን ሄዳ ሊሆን ይችላል። I get it ገብቶሻል። ልጇ ስለሞተ ምናምን ግሪፍ ብዙ ነገር ስለሚያደርገው አይምሯችንን ሜቢ እንደዛ ሊሆን ይችላል። ግን ወዲያውኑ በቃ ልጄ ትናፍቀኛለህ አይነት ነገር ፖስት ነው ቲክቶክ ፖስት yesterday ልጅሽ ሞቷል ገብቶሻል። people do that እና that's like እኔ በጣም ኖርማላይዝ ስለተደረገ ነው አሁን የምነግራችሁ። why is it psychologically disturbing? It is because why would you do that? Why would the first thing on your mind ልጅሽ ሞቶ ፎቶውን አድርጌ ልፖስት? what is the point? ገብቶሻል። ሰው አየልሽ አላየልሽ እዚህ ጋር እኔ የሆነ ነገር ኢቭን በጣም የሆነ እቃ ሲጠፋባችሁ ራሱ ወይኔ ብላችሁ ነው የምታዝኑት አይደል? like why is your first thought ሄጄ ለሰው ላሳይ? በጣም ኖርማላይዝ ተደርጓል። ኢቭን ትናንትና የሆነ ፖስት አይቼ ነበረ እንትና አሁን ትናንትና የሞተው አርቲስት ማን ነበር? ትናንት ነው ከትናንት ወዲያ ነው I'm sorry I don't know his name ግን አውቃለሁ። እሱ የሞተ ሰዓት ላይክ እንትኖች ከዚህ በፊት ማስታወቂያ ያሰሩት ድርጅቶች ፎቶውን ይፖስቱታል። ኦፍ ኮርስ አይ ጌት ኢት ለማስታወሻነት ምናምን ይለቀቃሉ። ግን ከዛ በፊት ሳይፖስት ከሞተ በኋላ ኢሚዲየትሊ ማፖስት is that normal? because the ads እና ቫይራል ለመውጣት እና ይሄ በጣም ኤክስትሪም ነው እንጂ ላይክ ዴይሊ የሚፈጠሩ ነገሮች ባልና ሚስት ጋር የሚፈጠር ነገር ላይክ የሆነ ነገር ቅድም እኮ እንዲያረግን እንደዚህ እንትን አላለኝም አይተርቻል መስም ፖስተር ላይክ are you normal? ሳይሆን ያዩት forgot their name አሁንም ግን ላይክ እያጨበጨበች ምናምን ያለበት funny ግን ላይክ ከዚህ በኋላ ልክ እንደ እንትን ነው የሚሆነው። ይሄ እንዲህ የሚከፈተው በር የለም ሰው በጣም እንደዚህ ነገር ሲጋፋ ቆይቶ ልክ ሲከፈትልሽ ፍለድ የሚያደርገው ማለት ነው። ከዛ where is the line ግን ማለት ነው እኔ I had በጣም ብዙ wishes to be እንደ ውጪዎቹ ብዙ ጊዜ ኖርማላይዝ የምናደርጋቸው ነገሮች መኖር አለባቸው ብዬ ማስብ ሰው ነኝ። አለባቸው ግን እሱን ነው የምልሽ ላይኑን አላውቀውም በጣም ቲን ነው ደስ ይለኛል። እኔ አሁን የውጪ ቲክቶከር ሆኜ I love it እንደሱ አይነት ወሬዎች ባወራ ደስ ይለኛል ቢፈቀድልኝ እኔ ደስ ይለኛል። ግን ደግሞ ማለት ነው የሚያመጡት የራሳቸው ኮንሲኩዌንስስ ላይኖች ይሳታሉ ግን ጉዳቱ ይበልጣል ነው የምልሽ። ላይክ ልክ እንደ እንትን እንደሚሆነው ማለት ነው። አሁን ለምሳሌ የዩኒቨርሲቲ ሲላኩ ምናምን ልጆች አዲስ የሆነባቸው ብለው ጥፍት እንደሚባል አይደለ? that's what I don't want እኮ መጀመሪያም ስትሪክት መሆናችን ነው not correct ብዬ ማስበው ነገር እኔ እኮ ናቹራሊ ያንን ላይ አንደርስታንድ አድርገን በመሃል መቆየት ስለማንችል ነው በዚህ መንገድ ይኖር ነው። ያ ኤክስትሪም እንዴት ነው ባለፈው ያልነው the frustration ኤክስትሪሚቲዎቹን ይዘን ይኖር ነው እንደ ኢትዮጵያ ሀበሻ ካልቸር extremely we are honest we are innocent we don't do sexual stuff what do you mean reproduction በሱ ነው እኮ ያለው ሌላ ምንም ስቲክ ምናረግበት ነገር የለም and we hear and we live in it እና ተሰብስቦ ትልቅ ሰው እንደሚያወራ እናውቃለን። ልጅ መስማት የለበትም ተብሎ የሚወሩ በጣም ብዙ ብልግናዎች አሉ። ግን publicly no እሱ ነው ኮሜንት ላይ ያለውን ብልግና የሚያመጣው ብዬ ማስበው ነው naturally መውጣት ስለማይችል I get you in a fun way okay ሰዎች ሴክስ ያደርጋሉ ያደርጋሉ that's okay it's not something to make a big deal out of ሚለውን ነገር ኮንሰፕቱ ከያዝ ነው it's okay ብዬ አስባለሁ። I get you ግን my concern is እኛ as a human beings like you know them እኮ ስልሽ እኛ እሺ ስልሽ እኛ ራሳችንን ባዘቢ ከፍ እያደረኩኝ አይደለም ኖርማል ታውቃላችሁ ታውቃላችሁ ላይክ የምራቸው እንዲህ ነው የሚያስቡት ወይስ ሬጅ ቤት ነው የሚያስብል አይነት አስተሳሰብ የሚያስቡ በጣም ኮሜንቶቻችን ላይ የሚመጡት ሰዎች ማለት ናቸው። እና እነሱ ሰዎች ብዙ ናቸው ከኖርማሉ ሰው the average person is dumb. Yes, thank you እሱ ነው if you disagree you're dumb ማለት ነው yes if you disagree you're dumb and then all average people the dumb person always thinks that he's not part of it like I'm better ብሎ ያስባል። so በጣም ፋላሲ ነው በቃ ግራ ነው የሚያጋባው am I thinking this way because I'm dumb or ደግሞ I actually know people are dumb ብቻ like take it as you take it ብቻ the main point is dumb ሰዎች ብዙ ናቸው አሉ እና
እነሱ ሰዎች ላይክ ማይ ኮንሰርን አሁን ያልኩሽ እነሱ ሰዎች ጤናማው ፓርት ኦኬ አሁን ቅድም እንዳልኩሽ ሴክስ በቃ ይደረጋል ማለት የሚችሉ ሰዎች አይደሉም። that's why ስትሪክት ተደርገን መኖር ያለብን። So you believe what we're doing now is correct? We continue እንደዚህ ስትሪክት እንደሆነ ስልሽ መወራት ያለበት ቦታ ታወራለሽ። ለምሳሌ እኔና አንቺ ፍሬንድስ ምናምን ከሆነ we should discuss things አይደለ? So TikTok is not a place to talk about sex. ሄልዚ በሆነ ወይ ለምሳሌ ዶክተርስ ሊሆን ይችላሉ፣ ባለሙያዎች ሊሆን ይችላሉ፣ ወይ ደግሞ yes true ለምሳሌ ማለት ነው። ብቻ በቃ በሙያው የተነሳ ምናምን ሊወራ ይችላል። but why are you talking to me about personal sex life? Yeah. ምን ይሰራል? ለአንቺ አይጠቅምም፣ ለሌላው ሰው አይጠቅምም። እና ይሄኛው ብቻ ሳይሆን በቃ ቅድም የነገርኩሽም አለ በአጠቃላይ ሶሻል ሚዲያ ላይ የወሰድናቸው ኖርማላይዝ የተደረጉ ነገሮች should be በጣም ኖርማላይዝድ like ሪቴክ ያስፈልጋል። Okay, I have some things I agree ማድረግበት ግን I have an argument። የመጀመሪያው ላይ grief comes in different ways እና ሰዎች grief የሚያደርጉባቸውን ሰዎች ፖስት ሲያደርጉ it's for their likes and ለመታየት የሚል argument አንስተሻል። ግን ብዬሻለሁ መጀመሪያ I get it, grief comes in different ways እና I don't think it's insanity ብዬ ነው ማስበው እኔ። ማለት አሁን traditional ways of grief is like ወተሽ መጮህ ሞተችብኝ ብሎ ለሰው አናውንስ ማድረግ ምናምን አይደለ? people posting about their grief እና የሆነ ሰው ሞተብኝ ሲሉ ከሱ የዘለለ አይቻላየው like ጎረቤትሽን ሄደሽ እንትና ሞተችብኝ እንደማለት ነው ማስበው ፐብሊክሊ ፖስት ማድረጉን ማለት ነው። I get your point የሉም ያልኩኝ አይደለም። ላይክ የሚፈልጉ ሰዎች ምናምን ግሪፋቸውን ፕሮሰስ ሳያደርጉ ኢንሳኒቲ ውስጥ ገብተውም ሊሆን ይችላል። ኦር ደግሞ የምርም መጠቀም የሚፈልጉ ግሪፉን ወደ እነሱ ቤኔፊት መውሰድ የሚፈልጉ ሰዎች አሉ ምናምን። ግን I believe it's a way of modernization ሞደርን የሆነ ግሪፍሽን ማሳወቂያ መንገድ በቃ ይሄ ሰው ሞቶብኛል ብሎ ለመናገር ከዛ የሚያውቀው ሰውም ይቅርታ ይለዋል ምናምን ይቅርታ I'm sorry በቃ rest in peace ያዝኑላቸዋል እና ያጽናኗቸዋል ምናምን እና ፐብሊክሊ የሚገኘው እንትን it's not just likes መሰብሰብ እና ምናምን የምርም ኮንሰልት የሚያደርግሽ ሰው ልታገኝበት ይችላል ብዬ አስባለሁ። yes እኔ ያልኩሽ ደግሞ ምንድነው ኖርማላይዝ ተደረገ ነው። በጣም ኖርማላይዝ ተደረገና ኔክስት ምንድነው መሰለሽ ዝም ብለው ሪሌት ማያደርጉ ሰዎች ራሱ they do it like የሆነ ማታቂው የጊቢሽ ተማሪ እንትን ሲል ራሱ ሲፖስቱና አይተሻል አይደል? ሲፖስቱና RIP ምናምን ከዛ አንድ ሰው ሲፖስት of course that's good በቃ ሰዎቹ maybe like their souls ምናምን ደስ ይላቸው ምናምን ይችላል ሚሞሪ ምናምን ሰዎቹ እንትን ሲላቸው ግን what's the purpose? ከዛ ኔክስት ወዴት ነው የሚሄደው? ለኔ ምሳሌንም እንደ ምሳሌ ያነሳውት ከሶሻል ሚዲያ ጋር ያለው አጠቃቀማችን ምን ዲስተርብ ያደርጋል? ይሄ አሁን ከሰውየው ግሪፍ ፕሮፐርሊ ግሪፍ ካለማድረጉ ውጪ ተዳ ጀነራል ፐብሊክ የሚያመጣው ነገር ምን አለ ብለሽ ታስቢያለሽ? በቃ ዴዝ ኖርማላይዝ ላይክ ልክ ይሄ እንትን ላይ ታውቃለሽ ድሮ ፌስቡክ ላይ ምናምን የሆነ ሰው RIP ተብሎ ሲለቀቅ ላይክ ስታረጉት እሰይ እንኳን ሞተ ነው ወይስ ደግሞ የብርም RIP ነው ከተሻል እንደዛ እየሆነ እንደዚህ ብለር ሆኖ ሁሉም ነገር ከዛ በኋላ የሞት ፖስቶች በሳ አንድ ፎር ዩ ፔጅ አንድ ኒሽ ሊሆን ነው የሞት I mean which is so stupid but yeah, true. Would you want that? ስልሽ አሁን አንቺ ብትሞቺና ብትሞቺና ከዛ ኖሃሚዬ ምናምን አጣሃት To be honest with you, Fitzy, after I die, I do not care about what happens to me. People like መቼ ነው ምንድነው መቃብሬ ላይ እንዳትቆሚ ብላኛለሽ ነው ሲል I'm like what መቃብር I'm dead. Plus ደግሞ what are you going to do about it? መጥቼ ብቆም you're dead. I don't care እሱ ነው ጅብ መተው ስጋዬን ብበላው I don't care. እኔም አይደለ ብዙ ጊዜ ለቀለም ምን አገባኝ ግን ሰው በጣም ኮንሰርን ያደርጋል after life like ሰብር እኮ ነው የሚፈጥረው እኮ ጂሰስ like ይሄ የመጨረሻው እንትን የምጽአት ቀን ሲመጣ ምናምን የምንነሳው ከነሰውነታችን ነው ይባላል። that's why ኦርቶዶክስ ምናምን ራሱ አይን ምናምን መለገስ ምናምን አይፈቀድም because የዛን ስትነሺ ያለ አይን ነው የሚነሳው። for me it's stupid because የሚኖር ሰው ይቅርታ ኦፈንድ ካረገሽ ነው ኦፈንድ አላደረገ ግን በቁሙ ቆሞ አይኑ ማየት የማይችል ሰው እኔ ስሙት አይኔ ስነሳ ያስፈልገኛል
ስቱፒድ እንደሱ የሚያስብ ሰው ካለ መታችሁ አድርጉ ከኔ ጋር። ግን አሁን ስትራግል የሚያደርግ ሰው አለ፣ መራመድ የማይችል ሰው አለ፣ አይኑ ማየት አቅቶት ማለት ነው። ከዛ እኔ ማይ ዴድ ቦዲ አይን ስለሚያስፈልገኝ ስነሳ አልሰጥም። it's a bit selfish, I get it. እኔ በጣም ክፋት ነው እንደሆነ የምታስበው like religious እንትኖች ደግሞ የሚያዙ ከሆነም እሱን አጌነስት መሄድ ሊከብድ ይችላል። I get it. እኔ I'm against it. I am orthodox. my kidneys ምናምን አሁን በጣም ብዙ የሚፈልግ ሰው ካለ የሆነ ገነጣጥሎ ኪድኒ ሊከቱት ስንት ሰው ነው እንሽጣው አንዱና ነው እንጠቀምበት። I meant like እንደዛ everything my ቦን ማሮ ወጥቶ ራሱ የሆነ ነገር ቢጠቀም እሱ ቢያንስ እሱ ራሱ መጠቀም ባይችሉ የሆነ ሆስፒታል ተወስዶ መመራመሪያ ቢያደርጉኝ ደስ ይለኛል። በጣም ኢሞሽናል ነው ግን this is not therapy ሰዎች አሉ እዚህ ጋር anyway ተጠቅሽ እሺ አሁን ያልኩሽ ራስሽ ብትፖሰቺ ስልሽ ነው አይደለ because you don't care በቃ እሺ maybe someone close from your family someone close ሞተና ከዛ እኔ የኑሃሚን እንትና ሞተችብኝ ብዬ በፖስት what would you feel about that? You delete it. Why? I don't want that. See? because like እኔ ሲጀመር በጣም ዴዝ የሚባለው ሰብጀክት በጣም ሴንሲቲቭ ፊውነራል የሚባለው ኮንሰፕትን በጣም ሴንሲቲቭ አሁን እኔ I get why people funeral held እንደሚያረጉ ሰው ለምን መጥቶ እንደሚያጽናና ምናምን ግን ለእናንተ ወጥ መወጥወጥ አልፈልግም። ሰው መጥቶ እኔ አዝኜ በጣም ያስጠላኝ ካልቸር ነው። አንቺ አትወጣውት እድር አንቺ ቁጭ ነው የምትይው። አዎ ሴንሲቲቭ ለብር ማውጣት አልፈልግም። ካቴጋ እድር ምናምን አያስፈልግም። እሷ ግቢ ምናምን ላይክ እናቴን ግቢ ምናምን ትላታለች ግን አልፈልግም። ጥቅም የለውም አሁን ላይ ስፔሻሊ የሚቀር ይመስለኛል። ወደ ሄዶ አይመስልሽም? ከዚህኛ ስለማንገባ አንገባም። ትገቢያለሽ? አንገባም። ዋይ አይደለ ስራ ነው የሚቀብርልኝ ሰው ያስፈልጋል። በቃ እሱ ብቻ ነው የሚያስፈልገው። እሱም ግን I need to be financially able to do that ነው my concept. True. it's very expensive ነው funeral እና መቅበሪያ። ከዛ ደግሞ እንደዛ ባይሆን እንኳን የእድርሽ አባል ካልሆንኩኝ ጎረቤትሽ ወይ ዘመድሽ ሆኜ አላግዝሽም ማለት ነው። እድር ውስጥ የለችም እኮ በቃ እድር የላትም ተብሎ አይ ብዙ ሰው ይታገዛል አለ ካልቸር አለው። ይሄ ሰውዬ የለውም ስለዚህ ችግር የለም ገብታችኋል? አይ እኔ መቅረት አለበት ብዬ ማሰው ሰው አዝኖ ሄጄ ምግብ ልበላ ማሰብ የለብኝም። በልቼ መምጣት ይችላል። እንደውም ያ ሰውዬ ምን ይብላ ብዬ እኔ አስቤ የሚበላው ነገር እንዲበላ ማድረግ ምናምን ነው ያለብኝ እኔ ማስበው። ትሩ አው እንደ ፈረንጆቹ ማለት ነው። አዎ I don't know. well እሺ አሁን ደግሞ like በጣም genuinely እንድትመልሽልኝ ሳይ እኔ genuinely curious ነኝኩበት ጥያቄ ነው ልጠይቅሽ። generally or የኔን ማወቅ ያንቺ because ያንቺ መልስ ለሌሎቹ መልስ ስለሚሰጠኝ ማለት ነው። crime stories ማየት የምትወዱ ሰዎች crime horror movies like of course አሁን ለምሳሌ እኔ crime movie ሳይ ወይ በጣም ቫይራል ከሆነ ለምሳሌ አሁን የዳመርን ኬዝ አይቼዋለሁ because በጣም ገርሞኛል የነበሩት እንትሮች ምናምን ከዛ ደግሞ ቫይራል ወጣ ምናምን ኦኬ ወደዚህ ተቦት ብዬ አየሁት። ግን ሳየውም እንዳልኩሽ ለፐርፐዝ ነው እንጂ ብዬ ጓግተር ስለምታይ ነው ይሄን የምጠይቅሽና horror stories ምናምንና why do you think that happens? Like what's the difference? በጣም ወዳለው crime stories ብለው ምናምን አሁን አለ even suggestion ምናምን ትሰራለች ማሂ ካይሻት አይደል? crime documentary wow ምናምን I'm like what is wow about it? ገብተሻል? እና I want to understand why መጀመሪያ አንቺ የምትወጂበት ምክንያት ከዛ ደግሞ why do you think people like it እና what's the difference የሚወዱትና ማይወዱት ሰዎች መሀል ያለው okay ከራሴ ስጀምር why I like crime horror movies እና crime things ማየት የጀመርኩት 3 አመቴ 5 አመቴ ያለ ነው። yeah 3 years old. It's shocking 3 is like እናቴ ያለችኝ እኔ ማስታውሰው it's my 5 አመት የሆነው ከከዝኔ ጋር እያየ በጣም የሚያስፈራ ነበር የተገዳደሉ ምናምን ነውና እንዴት አገኛችሁ አክሰስ ስልሽ ታላቅ ፊልም ያመጣል ተከራይቶ ያመጣል። ታላቅ ከዝኔ ነው ትልቅ like 10 ምናምን አመት ይበልጠኛል። ከዛ አብሮን ነበር የሚኖረው። ፊልሙን የሚያስፈሩት እነዚህ excruciating የሆኑ horror movies እናያለን ብዙ ጊዜ እማስተኛ ኦር ሳትኖር የሆነ ቀን እያየች what I remember 5 አመት የሆነ ያልኩሽ ሲን እማ ተቆጣችን።
ተቆጣችና እንደምታዩት ምናምን ነገር ታዋት እሷ ስትሄድ እናያለን አልኩኝ። she still speaks about that's why I remember 5 ዓመቴ እንደሆነ ልክ 5 ዓመቴ እኮ ማም ነው እናትሽን ነው ምን ታታ እሷ ስትሄድ እኛ እናያለን ነው ዋው። ከዛ እሱን ካልኳት በኋላ ግን ሰሞኑን እኔ ካደኩ በኋላ 5 ዓመቴ ላይ ነው ማየት የጀመርኩት የሚባለው ወሬ ሳወራ እንዴ 3 ዓመትሽ ላይ ነው አንቺ ታላቅ ፊልም የምታይ ነበረው አለችኝማና ኤጁን አስተካከለች። so it might be 5 or 3 or 5 so የዛን ጊዜ ጀምሮ it's not something that scares me okay so በቃ የለመድኩት ነገር ነው ማለት ነው ልምድ አንደኛ። ከዛ በኋላ I think the way ያየሁት ስመጣ ፋሲኔት ያደረገኝ ነገር ደግሞ ምንድነው it's the story ሁሌ ፋሲኔት ያደርገኛል። I love stories movie በጣም ነው ማየው so real ነው ይሄ ነገር ደግሞ happen አድርጓል ሲባል ምን ሰምቻለሁ መሰላችሁ? ሰሞኑን ደግሞ በጣም አግሪ ያረኩበት ቲክቶክ ላይ only childዎች በጣም ሙቪ እና ቲያትር ምናምን ላይ የሚወዱ መጽሐፍ የሚወዱ ሰዎች ናቸው because that's the only way they can peek into someone else's life ይሄ the same age የሆነ ሌላ ሰዎችን ኢንቮልቭ ያደረገ ሶሻላይዜሽን የሚያገኙበት ነገር በጣም ጠባብ ነው። ወይ ትምህርት ቤት ስትሄጂ ነው ወይ ሰፈር ውስጥ በጣም በቃ ብቻ ረጅም ሰዓት ብቻቸውን ነው የሚያሳልፉት so it's a way of speaking to people yes so maybe that's why ፊልሞችንም ስለማይ ፊልም ላይ horror movies በዛ ነው የጀመረው ሆረር ሙቪ በማየት የሚገርሙትን ይሄ የማይመስለውን አይነት ሆረር ማለት ነው። ከዛ ትሩ ክራይምን ዲስከቨር ሳደርግ ደግሞ this is much better because actually happen ያደረገ ነገር ነው። ከዛ ስቶሪ ነው ያልኩሽ ምንድነው ሰዎች ናቸው ላይክ እኛ ከውጪ ሆነሽ ስታዩ ለምንድነው የሚያስጠላ ነገር የሚያዩት የሚያስጨንቅ ነገር እኮ ነው ይሄ ያስብላል። ግን it's about people it is about people that's why it's fascinating ሰዎች ናቸው እንደዚህ ነገሮች ያረጉት ያሉት። ስለዚህ ስቶሪ ነው ኖርማል የላቭ ሮማንስ የሚያየው ሰውና እኔ ትሩ ክራይም የማየው it's the same የሆነ ሰውዬ ሪሌሽንሺፕ ውስጥ ከመግባቱ በፊት በዚህ በኩል ተገናኝተው ከዛ ወደዚህ ሄዱ ምናምን የሚል ስቶሪ ብዙ የሚያይ ሰው አለ you don't question that ለምንድን ነው የሚያዩት ብለሽ it's the same ለኔም እኮ ስልሽ አሁን ለምሳሌ ሙቪ ማየት እኔ ሙቪ እወዳለሁ አንቺ ሙቪ ትወጃለሽ አይደል? በቃ ፊልም እናያለን why do you incline to the horrors ለምን ሌሎቹም እኮ obviously fiction ሲባል የገሃዱ ዓለም ነጸብራቅ ነው ይባላል አይደል? why do you incline እንትን ያልኩሽ ነው እየነገርኩሽ ያለሽው አሁንም ስቲል ስቶሪ ነው። አሁን ኖርማል ፎሊንግ ኢን ላቭ ሮማንስ ስቶሪ በጣም ማይሰው ነኝ ስቲል። ከዛ ትሩ ክራይሙን ሳየውም ስቲል ስቶሪ ሰዎቹን ፈልጌው ነው የሚጫወቱን ካራክተር እና የሚሆኑትን ከዚህ በኋላ ምን ተፈጠረ የሚለውን ለማየት። ከዛ በኋላ ደግሞ ክራይም በጣም ፋሲኔት የሚያደርገኝ it's because እንዴት እንደዛ ማድረግ ቻሉ የሚለው ጥያቄ ያስገርመኛል። እንዴት እንደዚህ ጨካኝ መግደል እንዴት ይቻላል? በቃ በጣም ያሳስበኛል እኔ ሰው እንዴት መግደል እንደሚቻል። ከዛ ደግሞ እሱን ሲያስብ ምን እያሰበ ነው ያ ድረስ የደረሰው ገብቻል። ይሄ መግደል is okay ስልሽ like እንደዚህ አድርጌ የሆነ ነገር ሲመጣ ሹት አደረኩት ራሴን ዲፌንድ ላደርግ ነው something ግን ይሄን እጅ እዚህ ጋር ከዚህ ጀምሬ እየገነጠልኩ ይሄ እንደዚህ ሲሆን ነው። ከዛ ደግሞ አንድ ሰው አልበቃኝም ሁለተኛ ኪሌን ሳደርግ እንደዚህ አይነት ሳይኖች ተጠቅሜ ነው ማረጋው። ከዛ እንደዚህ ሳደርግ ና የሚለው አም ላይክ ሩቅ ፕሎት ተደርጎ በስርዓት ታቅዶበት ዕቃ ተገዝቶ ቦታ ተቀይሮ ቤት ተከራይቶ እሱ ያ ጥበብ ከየት መጣ? ጥበብ ከተባለ ያው ዳርክ ቢሆንም ከዛ ስቲል ከዛ ፖቴንሻሉ ሞቲቭ ከየት መጣ? ኢንቴንሽኑ ከየት መጣ? ከዛ በኋላ ደግሞ ልክ ትሩ ክራይሞችን ስታይ ሌላ በዛ መልኩ ሌላ ምን ታያለሽ? ክራይሙ ከተፈጠረ በኋላ ደግሞ ኢንቨስቲጌሽኑ it's so fascinating for me የፖሊስ የዶክተርስ ምናምን በጣም አያለውኝ ሙቪዎች። ከዛ ከትሩ ክራይሙ አንድ ላይ ልነግርሽ ነው ይሄ what fascinates me is inside that like ኢንቨስቲጌሽኑ ከዛ በኋላ ደግሞ the anatomy of the people ይሄ ሰው ይሄኛው ነገሩ ተቆርጦ ለ10 ቀን ቆየ ሳያበላው በውሃ ብቻ 5 ቀን ቆየ ምናምን ሲለ I'm like how is that working እንዴት ነው ኪድኒው የሰራው ቀድሞ የትኛው ነገር ፌል አደረገ? አሁን በጣም ሳይኮ ሊመስል ይችላል ስትሰሙኝ ግን it is ኖርማሊ ራሱ ገና ሆረር ሙቪስ ዋው still already ሳይኮ ስለምጨርሰው don't worry ግን በቃ it's fascinating እንዳልኩሽ ጆሮውን ሲቆረጥ ብሊድ አላረገም ካለኝ እንዴት ብሊድ አላረገም ብዬ medically I'm curious ከዛ በኋላ ደግሞ ልክ የሆነ ፖሊስ ኢንቨስቲጌተር መጥቶ ኬዙን ይዞት ያችን የተቆረጠችውን ጆሮ አይቶ ሲሪያል ኪለር የሚያገኝበት መንገድም ፋሲኔት ያደርገኛል ሶልቭ ማድረጉ ፓርትም ማለት ነው። ከዛ
ከኛ ትሩ ክራይም ከሚወዱት ሰዎች እና ኖርማል ትሩ ክራይም ከማይወዱት ሰዎች የሚለየው ብዬ ማስበው ማይ ካዝንስ ይሄ ሴቶቹ ካዝኖቼ ደግሞ በጣም ነው የሚፈሩት። ፓናሮማ ምናምን የሚባል ቻናል ነበረ ብቻ የሚታይበት ልቀይረው እሱ ላይ እንደዋደባለን ቤት ውስጥ አልሰማም በቃ ጭራሽ ያምሻል ነው የሚሉኝ። በጣም ነው የሚፈሩት እና መፍራታቸው ያስቀኛል። ታስቃላችሁ ነው የምላቸው እና እያደግኩ ስመጣ ሪላይዝ ያደረኩት ነገር ሆረር ሙቪ የሚፈሩ ሰዎች አር ሞር ኖርማል። ይሄ ኖርማል ብዬ ሳስረዳሽ እንዴት ነው ኖርማል ያደገ ህፃን ልጅ ሆኖ ከ15 ዓመት በታች ማየት የለበትም የሚባሉ ፊልሞችን ሳያዩ ገብቶሻል። ጭንቅላታቸው ሄልዚ ሆኖ ያደገ የኔ ሄልዚ አይደለም ያደገው እያልኩኝ ነው የሳይ ነው ግን በቃ እንደዛ ያደጉ ሰዎች ናቸው የማይወዱት ብዬ የማስበው ገብቶሻል። አሁን እኔ ቃና ላይ ምናምን ራሱ 3 ሰዓት ላይ ምናምን የሚታዩ ፊልሞች ለህፃናት አይፈቀድም ምናምን ይባላል ተብዬ አላውቅም። አያለሁ it's okay for me to watch it so በልጅነቴ ማየት የሌሉብኝ ነገሮች ስላየው ሳድግ ኖርማል ነው ለኔ አያስደነግጠኝም። ገብቶሻል። ሰው ሲገዳደል ማየት ደም ማየት ምናምን አሁን ሰው የሚፈራው ነገር ነው። ከ15 ከ13 ዓመት በታች ኖቲስ ተሰጥቶ ምናምን እኔ አይቼዋለሁ 17 ዓመቴ ላይ ማየው ነገር ነው። so it's okay እንደዚህ ስላችሁ በጣም የሚያስፈሩኝ ነገሮች የሉም እያልኩኝ ሳይሆን ከሌላው የተሻለ ነው። እኔ ኖርማላይዝ አድርጌዋለሁ ጭንቅላቴ ውስጥ ግን ስቲል አይ አም ፋሲኔትድ ስቲል አይ ኳስችን ዩ። በጣም ሄትፉል ነገር ስታረጊ ምፈራ ሰው ነኝ። እንዴት ነው እንደዚህ ያረግሽው ምል ሰው ነኝ ግን ስቲል ፋሲኔቲንግ ፎር ሚ ስልሽ አሁን ክራይም ሙቪስ ምናምን በጣም የሚመቸኝ አይነት ጀንራ ነው። ለምሳሌ ይሄ የቴፍት እና ኦሽን 11 8 መኒ ሃይስ ምናምን I love the crime ግን በቃ ዲስቲንክሽኑ I think የሚያስፈራ ነገር ነው። መፍራትና አለመፍራት እኔ በጣም እንኳን አይደለም እሱ ኖርማል ትንሽ የአማርኛ ፊልም እንዴት ነው የምትሰራው like የሰሪያስ ሙቪ በጣም ትራውማታይዝ አድርጎኝ እኔ 15 16 ዓመት እስከሚሆነኝ ድረስ ስለሱ ሰውዬ በሰማው ቁጥር ብቻዬን አልተኛም። ሄጄ ቀሰቀሳቸዋለሁ ምናምን እንደዛ ነበር። he was my hero I love that guy ሰውዬው ራሱ በአካል የሆነ ጊዜ ነገርሻለሁ ሱቅ የሆነ ጊዜ እንትን ተብሎ ብቻ በአካል ራሱ አይቼው ያን ዲስትሪክት ማድረግ አልቻልኩም። ራሱ መጣብኝ ብለሽ ሊደነገጥሽ እና እሱ ነው የሚያስፈራኝና ሜቢ እንዳልሽው ከልጅነት ልጅ ማይታ ኤክስፖዠር ጃክሰን ክሊፕ ራሱ በጣም ነበር የሚያስፈራኝ ልጅ ሆኜ ማለት ነው። ሜቢ ስለተከላከለ ማይክል ጃክሰንን ፈራዋለሁ as a person why ማለት ነው I found my people on TikTok there are people ማይክል የሚፈሩት ከተቀየረ በኋላ the stories that we heard ድሮ ትዝ ካለሽ even horror movie ብቻ አይደለም true crime ተብሎ የሚመጡ ሲዲዎች ትዝ አሉሽ በሃይማኖት ይሄ 666 ኢሉሚናንቲ ኤግዛክትሊ እንዲ በጉ ተኩላ ለብሶ እሱን አይ ነበር ልጅ ሆኜና እሱን ፓርቶች ላይ ነበረ ማይክል ጃክሰን። ከዛ ደግሞ ሰዎች ስቴጅ ላይ ፐርፎርም ሲያደርጉ ብለው ይወድቃል ፌንት ያደርጋሉ። I'm like there is something መስፈራ about this guy also I love him like he's autistic ነበር I don't know የሆነ ዲያግኖሲሶች ምናምን እነሱን ሳይ those clips ያሳዝነኛል። መጨረሻ የሞተበት አሟሟት ያሳዝነኛል። his songs are good but still something says about him እፈራዋለሁ። I think creepy looks ስላለው creepy look ብቻ አይደለም I guess stories በጣም ይወራበታል ምናምን ግን I feel like that's western conspiracy እነሱ በጣም የሆነ ሰዓት like እንትን ይሄ deep into Epstein files ምናምን የሆነ ነገር ሪጀክት አድርጓቸዋልና he's like ከዚህ በፊት ነግሬሻለሁ እንደ ቴዲ አፍሮ እንደነ ቦብ ማርሊ ምናምን for blacks for እንደዛ አይነት ለሰዎች ድምጽ መሆን የሚፈልግ the whole world let's be one ምናምን እያለ ነው የነበረ ሰው ነውና ያንን ደግሞ እነሱ they don't like it ስለዚህ they have to ሊሆን ይችላል because ብዙ ጊዜ እንደዛ ነው የሚወራውና ያንን ነገር እሱን ማጥፋት ነበረባቸው። ግን ያንን ሰውዬ ደግሞ ሲያጠፉት ዝም ብሎ መሆን የለበትም they had to have reasons እና ሰዎች እሱን ባክአፕ ማድረጋቸውን እንዲቀንሱ መደረግ ነበረበት። ሰው ኮንስፓይሬሲዎች ተፈጠሩ። እነሱ ደግሞ ጎበዝ ናቸው። ፕላን ሲደረግ ምናምን ኤቭሪቲንግ አዶፕት ያደረጋቸው ልጆች ራሱ አቢዝ ያደረጋቸው ነበር ምናምን ተብሎ ይወራበት ነበር። ግን የእሱን ኢንተርቪውስ አንድ ሁለት ኢንተርቪው አይቻለሁ መሰለኝ የሆነ ሰዓት ፌዝ አለሽ I didn't do that that's all a lie they're getting በጣም ያሳዝነኝ ድምፁ ምናምንና
በወይ ደግሞ ላይክ ቀብጦ ምናምን ያስቀየረ ምናምን ፊቱን ምናምን ይመስላችኋል ታሞ ነው ምናምን ብቻ ኤኒዌይስ we're getting out of scope ብቻ ግን ወደዚህ ስንሰበሰበው I think normal people would find horror movies scary እሱ ላይ አድርጌው አላረግም ግን true crime የሚያይ ሰው በሙሉ ደግሞ abnormal ነው እያልኩም አይደለም I have a normal healthy ጭንቅላት but የሆነ ጊዜ ላይ ኤክስፖዠሩ ኖርማል መሆን የሌለበት ነገር ኖርማል አድርጋ ይቻላል ከዛ ግን still normal people fascinated ሆነው ሊያዩት ይችላሉ እንዳልሽው አንቺ አልፎ አልፎ ታያለሽ you're fascinated that's why you're here episode ነው ያወራሽ I love crime ግን ይሄ እንትኖቹ ናት the graphics ይሄ ስኬሪ ለማድረግ የሚሞክሩት ድምጾቹ የሚያስደነግጡት ፓርቶች ምናምን I don't like that ወይ ቀስ እያልክ ንገረኝ ቁጭ ብሎ ያወራልኝ ከዛ ተፈጠረ ምናምን ኢማጂን እያደረኩኝም ስቲል ልፈራ እፈራለሁ ግን ይሄ በሆረር ሙቪ ጀነራ ፊልም ላይ የሚታይ ስለዚህ ኖርማል ፒፕል እንዳንቺ would like it because of the story ከዛ ደግሞ from fear because ክራይሞችን ሞር በሰማሽ ቁጥር ራስሽን እንዴት ፕሮቴክት ማድረግ እንዳለብሽ እየተማርሽ ትሄጃለሽ ስለዚህ ኖርማል ፒፕል ከዛ አንግል ይወዱታል and me too ማለት ማያጋጥም ኦቨርቲንኪንግ ውስጥ ሳትገቡ ግን ስቲል የሚያጋጥሙ አሁን ለምሳሌ ሴቶች ሆናችሁ አት ናይት ዋክ ስታረጉ ምን ማድረግ አለባችሁ ዋክ አደራረጋችሁ እንዴት ነው ለሆነ ትራፊኪንግ እንድትወሰዱ ምን ስታረጉ ነው የምትወሰዱት who are the people who pick me ዶክመንተሪ ነበር አይደል so I love those two እንደዛ ለማድረግ ኢንትረስትድ ይሆናል ሰዎች ግን የሆናችሁ ሰዎችም ደግሞ why do you think you're interested ለምንድን ነው ያላችሁ ሆረር ሙቪስ የምታዩት እስቲ tell us ከኔ የተለየ ነገር ካላችሁ ከኔ ጋር አግሪ ካረጋችሁ yes እሺ ቀጥ ጥያቄ ካለሽ my question the last question for you I think we touched ትንሽ ቢሆንም still አሁን የጠየቅሽኝ ጥያቄ for you ይሄን ፖድካስት እንጀምር ምን ይችላል ክራይምም ስታይ እንዳሆኑ ሞቲቭ ነው በጣም ኢንትረስት የሚያደርግሽ ፋሲኔት የሚያደርግሽ why those people did it ወይስ ደግሞ the actual crime okay ስልሽ ያው የመጀመሪያው መልሴ it's the motive because interesting ነው የሆነ ሰው የሆነ ነገር ሲያደርግ even crime ጋር ወንደርስ ራሱ የሆነ ነገር እንዲህ ሲያደርግ የሆነ ሰው ለምን በላሽ አሁን ጥያቄ ይጠይቀኛል ሁሌ ለምን why ምናምን የሆነ የሚመጣልኝ ጥያቄ ነው ለምን የሚያስብለው ነገር እና ሳላደገ ለምን ህፃናት ያላቸው ህፃናት ለምን እንደዚህ ስለሚሆን ነው ለምን ስለሞድ ለምን አንተ ትግሽ ስለሆንክ ለምን ብቻ ሞቲቭን እፈልገዋለሁ why are you doing it መጠየቄን እሱን አይቀርም ግን ደግሞ አሁን ጥያቄውን በደንብ ሳስበው ሞቲቭ ብቻ ሳይሆን the actual crime ራሱ ያስገርማል because ተመሳሳይ ሞቲቭ ለምሳሌ የሆነ ሰውዬ ጀለስ ሆኖ ሊሆን ይችላል ይሄኛውም ሰውዬ ጀለስ ሆኖ ሊሆን ይችላል መጨረሻ ላይ what they will decide to do about it ይለያያል ይሄኛው ሰውዬ በቃ አብሰርድ ሆኖ ወይ ፊት ላይ አሲድ መድፋት ምናምን ተብታቻል ወይ አንዱ ሰውዬ ኪድናፕ አድርጓት ከቤት አትወጪም ብሎ ሊቆልፍባት ይችላል አንዱ ሰውዬ ደግሞ የሆነ ነገር አድርጋለች ምናምን ብሎ የውሸት ኮንስፓይረሲ ፈጥሮ ሊያሳስራት ይችላል አንድ ገብተሻል ተመሳሳይ ሞቲቭ ያላቸው ወይ ለምሳሌ ቺት አድርጋብኛለች ሊሆን ይችላል ሶስቱም ሰዎች ምክንያታቸው ግን መጨረሻ ላይ የሚሰሩት ነገር የተለያየ ነውና የሚሰሩት ክራይም ምናምን እሱኛውን ፓርት ያስገርማል so which more I think more I don't know hard question ግን maybe the crime I'm a bad boy why ማለት ነው አላውቅም መጀመሪያ the first thing የሚመጣልኝ why ነው ምን ሆነ እንዲያረከው ምናምን ነው ከዛ በኋላ ግን እንደዚህ አርጋኝ ወይ እንደዚህ አርጎኝ ነው ምናምን ነገር ሲላችሁ ከዛ why did you choose to kill him then ለምን ሪፖርት ወይ አላረከው ወይ ለምን እንትን ላይ ምንድነው ለማይተው ካምፓስ ፊልሙ አወቅሻ እዛ ላይ አሁን ልጅቷ ተናደደችባት ምናምን አይደለ ሺክራፍ ጎንና ቫይለንት ምናምን ሆና መደባደብ ምናምን ትችላለች ግን እንደዛ አላረገችም ሄደችና ቁጭ አለችና ፕሎት አርጋ ምናምን እንዲባርክ ይችላል ስማርት ወሬ ሄደች ጨረሽ እዛ ድረስ ማለት ነው ብቻ
ከዛ ያቺኛም የሆነ ነገር አረገቻትና ስትሰማ ደግሞ ይቺኛ ነገር እንዳረገችባት ሄዳ ገልሻለሁ ምናምን አለች። ሶ ሁለቱም ሲሚላር ሪዝን ካይንድ ኦፍ ሲሚላር ሪዝን ያላቸው የሆነ ነገር አረግሽኝ ከጀርባዬ ይቺም የሆነች ነገር ከጀርባ ያረግሽኝ ነው። ስለዚህ ይቺኛዋ she chose to do with the sleek way በጣም ስማርት በሆነ ታክቲካል ስትራቴጂካል በሆነ መንገድ መልሳ እሷን ጎዳቻት። ያቺኛዋ ደግሞ ፊት ለፊት መጣ ገልሻለሁ ምናምን አለች። ሶ that's also fascinating. So 50-50 yes. So እሺ ኑሃሚን እንደዚህ ነሽ። ከብዙ በጥቂቱ ዘርሽ ከብዙ በጥቂቱ ራሳችንን ተጠይቀናል። እናንተም የተወሰነ እቺ እንዴት ነው አስተሳሰባ ምናምን የሚለውን ነገር አግኝታችሁበታል ብለን እናስባለን። እናንተስ ማናችሁ? yes discuss it ስልሽ ብዙ ነገር ሪቬል ታደርጊያለሽ። እንደ ቴራፒ ነው አይደል? ሰሚ ማግኘት ቁጭ ብላችሁ እኔ እንደዚህ አይነት ሰው ነኝ እንዲወዳለሁ ምናምን በጣም የሚለፈልፍ ሰው ካጋጠማችሁ ፕሊዝ ቶክ ቱ አዳም he just wants to be here መሰማት ነው የሚፈልገው። እና አሁን እኔ እሷ የሆነ ጥያቄ ምንድነው የምትወጂው ብላ ስጠይቀኝ ራሱ የሆነ አይነት ፊሊንግ ልቤ ውስጥ ይሰማኛል። ቢካዝ በቃ you care ለማወቅ ትጓጓለሽ ነው። እና you have no idea በጣም እንደዚህ አይነት ሲሊ ነገሮች እንዴት ሰዎችን ዋርም እንደሚያደርጉ። ኦፍ ኮርስ እናንተ እኮ ኬር ልታደርጉላቸው ልትችሉ ትችላላችሁ ለነዛ ሰዎች፣ ግን ማሳየት የምትችሉበት አንዱ መንገድ it's by መስማት እነዛን ሰዎች እና መጠየቅ። እነሱ የሚያወሩትን ብቻ አይደለም ሰው ጠይቋቸው ማያውቅ እናቶቻችን ሊሆን ይችላል። ለምሳሌ በልጅነታችሁ ማለት ላይክ ውጪ ላይ to your friends ምናምን በጣም የምትታወቂ ሰዎችን በመስማት ማምኖሽ ቤት ስትመጪ you're like distant እና ብዙ ጊዜ ነው ራሱ ብዬ የማውቀው ሩሜትስ ነው የምትሆኚው አብረሽ ከምትኖሪው ሰው ጋር እና ask this questions not the actual questions አብዳቻው ነው የምትባሉት። ሌላ ጥያቄ ተጠያየቅ yes ተዋወቅ እንተዋወቃለን ወይ ፕሮግራማችን በዚህ ያልኩ ተጠናቋል። so next episode ደግሞ በሚገርም ሌላ case crime psychology everything ብቻ ፓተርኑን ታውቁታላችሁ by now you know what we're going to talk about. yes and we love you. yes እስካሁን ከሰማችሁ yes like share subscribe comment ማድረግ እንዳትረሱ። yes ዩዘር ኔማችን ትኖራለች ባዮ ላይ አለች ከቪዲዮ ስር እናስቀምጥላችኋለን። እንደዚህ አይነት ዲፍረንት ስቶሪ ሳይክ ሪሌትድ ክራይም ሪሌትድ የሆነ እኛ ብለን እናወራበት የምትሉትን ስቶሪ ላኩልን መላክ ትችላላችሁ። ባይ